ሰላም ሰላም ውድ የኢትዮ ኤዱኬሽን እና የዶክተር ነጋይ ትምህርት ማዕከላት ቤተሰቦቻችን እንኳን በደህና መጣችሁ። እኔ ትዕግስት ነኝ። ለዛሬ የማሳያችሁ learnkamil.netን እንዴት ትጠቀማላችሁ የሚለውን ነው። አብራችሁን ቆዩ። በመጀመሪያ እዚህ ጋር ሰርች ባራ ላይ ገብተን learn.kamil.net ብለን ሰርች እናደርጋለን። በመቀጠል መስጭ ጋር ያው እንደዚህ ነው ዌብሳይቱ ስትከፍቱት የሚመጣላችሁ። ከዛ ምንድነው የምናደርገው እዚህ ጋር ሆም አለ ከኬጂ እስከ ያው ዴንሲ እንደምታውቁት ከኬጂ እስከ 12ኛ ክፍል ነው እየሰጠ ያለው። ለምሳሌ እዚህ ጋር ሎጊን የምትላለች ሎጊን እናደርጋለን በመጀመሪያ። ከዛ እዚህ ላይ ዩዘርኔም ለምሳሌ እኔ ስላስገባሁት ዩዘርኔም እና ፓስወርድ እኔ እናስወጣዋለሁ። እዚህ ጋር እንደምታዩት ለእናንተ ይመጣላችሁ ዩዘርኔም ኦር ኢሜል ወይም ደግሞ ፓስወርድ ይጠይቃችኋል ማለት ነው። ዩዘርኔም እና ፓስወርድ ከዲኤንሲ ነው የሚላክላችሁ። የተላከላችሁን ዩዘርኔም ተብሎ የሚላክላችሁን ዩዘርኔም ቦታ ላይ ታስገባላችሁ። ፓስወርድ የሚለውን ደግሞ ፓስወርድ ላይ ታስገባላችሁ ማለት ነው። መጀመሪያ ዩዘርኔም እናስገባለን፣ ከዛ ፓስወርዱ እናስገባለን ማለት ነው። ለምሳሌ እኔ የራሴን ዩዘርኔም እና ፓስወርድ አስገባለሁ ማለት ነው። ሁሉም ዩዘርኔም መርሳት የሌለባችሁ በስሞል ነው የሚጻፉት። ከዛ ሎጊን እንላለን። እንደነገርኳችሁ ዩዘርኔም እና ፓስወርዱን የምታገኙት ከዲኤንሲ ነው። ከዛ እኔ በአድሚን ስለሆነ የከፈትኩት እነዚህ ሳይት አድሚኒስትሬሽን እና ማይ ኮርስ የሚለው ለእናንተ አይመጣላችሁም። ዳሽቦርዱን እና ሆሙን ነው የምታገኙት። ወደ ሆሙ እንመለሳለን። ወደ ሆሙ ከተመለሳችሁ በኋላ ኬጂ ይጀምራል። ከኬጂ እስከ 12ኛ ክፍል ነው ያሉት ማለት ነው። ስለዚህ ለምሳሌ አንድ ተማሪ የኬጂ ተማሪ ከሆነ ኬጂ ላይ ነው የሚገባው። የግሬድ 6 ከሆነ ግሬድ 6፣ ግሬድ 7 የሆኑት ደግሞ ከዛ በላይ የሆናችሁት እዚህ ጋር ሞር የምትለውን ነክታችሁ ሌሎቹንም ግሬድ ሌብሎች ማግኘት ትችላላችሁ ማለት ነው። አሁን የምንሄደው ቀጥታ ለምሳሌ እኔ የኬጂ ተማሪ ከሆንኩ ኬጂ ላይ እገባለሁ። እዚህ ጋር እንደምታዩት የተለያዩ ኮርሶች አሉ። ያው እንደምታውቁት ዲኤንሲ በኢትዮጵያ እና በአሜሪካ ካሪኩለም ነው ያዘጋጀው ማለት ነው። የተለያዩ ቪዲዮዎች አሉ፣ ጌሚፊኬሽኖች አሉ። የኢትዮጵያ ካሪኩለም ኬጂ 1 ኬጂ 2 ኪንደርጋርተን ቪዲዮዎች አሉ። ሌላ ማስተር ኢፋዝ አለን፣ ኮመን ኮርስ ስታንዳርድ፣ ሪዲንግ፣ የተለያዩ ማቴሪያሎች አሉ ማለት ነው። ለምሳሌ እኔ ኮመን ኮርስ ስታንዳርዱ መማር ብፈልጋውን ኮመን ኮርስ ስታንዳርድ ለዚች ጋር ኮርሱ ላይ ስታስቀምጡት እዚህ ጋር ይታያችኋል። እንደዚህ ምልክት ይሰጣችኋልና ክሊክ ስናደርገው ቀጥታ ወደ ኮርሱ መግባት እንችላለን። ሌላ ምንድነው ቨርቹዋል ክላስሩም ላይ አስተማሪዎች የሚያስጠኗችሁ ከሆነ ወይም ደግሞ ተማሪዎች የምታስጠኑ ከሆነ እዚህ ጋር ቨርቹዋል ክላስሩም ላይ ማለቅ በቀጥታ ከቤታችሁ ቁጭ ብላችሁ ተማሪውም አስተማሪውን ቤቱ ቁጭ ብሎ ተማሪዎቹ ማስጠናት የሚቻልበት መንገድ ማለት እዚህ ጋር ማስጠናት ትችላላችሁ። በእያንዳንዱ ክፍል ላይ ቨርቹዋል ክላስሩም ላይ ባለ ማለት ነው። ለምሳሌ የመጀመሪያው ማይ ስፔሻል ፋሚሊ ኢንተራክቲቭ ሌሰን አለ። የመጀመሪያውን ሌሰን እንሰራለን ማለት ነው። እዚህ ጋር መጀመሪያ ስማችን እናስገባለን ኮርሶቹን ለመጀመር። የኔ ስም ትዕግስት ነው፣ ትዕግስት ብዬ አስገባለሁ። ከዛ ስታርት ሌሰን እንዳለው እዚህ ጋር ዳርክ ሞዷን መቀየር እንችላለን እንደተመቻችሁ እናንተ ማለት ነው። እዚህ ጋር ያው የኬጂ ተማሪዎች ስለሆኑ Sarah woke up excited. ያነብላቸዋል። Today was show and tell at school. ከዛ ስቶሪውን She drew a picture of her family. ወደ ጥያቄዎቹ ትሄዳላችሁ ማለት ነው። ጥያቄዎቹ ጋር ስንገባ ለምሳሌ እዚህ ጋር ጥያቄውን What day was it at school? ጥያቄውን የሚያነብልን ቲቴስ የሚባል አፕሊኬሽን ነው። ለምሳሌ ይሄ ኢንተራክቲቭ ስለሆነ ልጆች ያላስተማሪ ራሳቸውን በራሳቸው ወይም ከቤተሰቦቻቸው ጋር ራሳቸውን በራሳቸው የሚያስተምሩበት መንገድ ነው። የመጀመሪያው ጥያቄ ኤ ከሆነ የመጀመሪያውን መርጣለሁ። እዚህ ጋር እንደምታዩት ኢንኮሬክት ፕሊስ ትራይ አጌን ይለኛል። ስለዚህ ወደ ቀጣይ ጥያቄ ልሂድ ብል መሄድ አልችልም ማለት ነው። ኢንተራክቲቭ ስለሆነ ትክክለኛውን መልስ ማወቅ አለብኝ። ከዛ ትክክለኛውን መልስ አገኝ ወደ ቀጣዩ ጥያቄ እሄዳለሁ ማለት ነው። እዚህ ጋር ያነብልኛል Who is in Sarah's family picture? ስለዚህ ትክክለኛውን መልስ እየሰራን እንሄዳለን ማለት ነው። እዚህ ጋር ጥያቄዎቹን ጨርሰናል። እንደምታዩት ሁለት አይነት እንትኖች አሉ። እነዚህ ላይ ዳውንሎድ ሰርቲፊኬት እና ሪስታርት ሌሰን ይላል። ምንድነው እዚህ ላይ አንድ ተማሪ ኪዩዝ ላይ ሲሆን ከ40 በታች ወይም ደግሞ ከ60 በላይ መመለስ ከቻለ ነው ሰርቲፊኬት የሚሰጠው። ወይም ደግሞ ከ40 በታች ከመለሰ ሰርቲፊኬት ማግኘት አይችልም ማለት ነው። እኔ ለምሳሌ ከ40 በታች ከመለስኩ ሪስታርት ሌሰን ብዬ ድጋሚ ጥያቄዎቹን እሰራዋለሁ። ምክንያቱም ሰርቲፊኬት ስለማይሰጠኝ ሰርቲፊኬቱን ማግኘት ስላለብኝ። አሁን ግን ከ100 ስላገኘው ወይም ደግሞ 5ቱን ጥያቄዎች ሙሉ በሙሉ ስለመለስኩኝ ዳውንሎድ ሰርቲፊኬቱን ዳውንሎድ አደርገዋለሁ። እንደሚታያችሁ እዚህ ላይ ሰርቲፊኬት
ሰርቲፊኬት ኦፍ አቺቭመንት ይላል። ሰርቲፊኬት ኦፍ አቺቭመንት ትግስት። ስለዚህ ምንድነው እዚህ ላይ ስማችሁን ያስገባችሁታላ። ስማችሁ ስታስገቡት ሰርቲፊኬቱ በስማችሁ ነው የሚያወጣላችሁ ማለት ነው። ሁሌም መርሳት የሌለባችሁ ምንድነው ስማችሁ ሁሌም ለሰኑ ሲጀምር ስማችሁ በትክክል መጻፍ አለባችሁ። መጨረሻ ላይ የዲኤንሲ ሰርቲፊኬት ስለሚሰጣችሁ ይሄ ያንዳንዱ ሰርቲፊኬት ስለሆነ ማለት ነው። ይሄ ያንዳንዱ ሌሰን ነው። መጨረሻ ላይ መጨረሻችሁን ግን የዲኤንሲ ሰርቲፊኬት ይሰጣችኋል። እዚህ ጋር ሁለት አይነት ሴክሽኖች አሉ። የመጀመሪያው አፕሎድ ሰርቲፊኬት ነው። ሁለተኛው ሴክሽን ትራክ ነው። መጀመሪያ ምንድነው የምናደርገው? ቅድም ዳውንሎድ ያደረግነውን ሰርቲፊኬት አፕሎድ እናደርገዋለን ማለት ነው። ከዛ ደግሞ አፕሎድ ያደረግነውን ሰርቲፊኬት ለምሳሌ ዛሬ 3 ጥያቄዎች ሰርተን ከሆነ 3 ሌሰኖች ሰርተን ከሆነ ሶስቱንም ካስገባን በኋላ ከዛ ሴክሽናችንን ምን ላይ ነን የሚለውን ነገር ማየት እንችላለን ማለት ነው። መጀመሪያ አፕሎድ ሰርቲፊኬት እናደርጋለን። እችጋችሁ ፋይል አለች። እዛ ፋይሉን እንመርጣለን ማለት ነው። አፕሎድ እናደርገዋለን። አፕሎድ ነው እናደርጋለን ማለት ነው። ከዛ አፕሎድ ካደረግን በኋላ ከዛ እዚህ ጋር እንደምታዩት ቪው ሴክሽን ፕሮግሬስ አለች። ፕሮግሬሳችን ነው ያለን ማለት ነው። እዚህ ጋር እንደምታዩት መኪናችን እዚህ ጋር ነው ያለችው። ለምሳሌ እኔ እዚህ ጋር ነው ያለችው ማለት ነው። ይሄ ምንድነው? ለምሳሌ አንድ ተማሪ መጀመሪያውን ጥያቄ ሲሰራ እዚህ ጋር ነች መኪና፣ ሁለተኛውን ሲሰራ እዚህ ጋር ነች፣ ሶስተኛውን ሌሰን ሲሰራ እዚህ ጋር ነው፣ አራተኛውን ሌሰን ሲሰራ እዚህ ጋር ነው ማለት ነው። ስለዚህ ያንዳንዱ ሌሰን ላይ የምታገኙት ሰርቲፊኬት አፕሎድ ስታደርጉት መኪናችሁ መንቀሳቀስ ትጀምራለች ማለት ነው። እንደዚህ ያደረጋችሁ ዲኤንሲ ላይ እንግሊዘኛ ቋንቋችሁን ማሻሻል ትችላላችሁ። የዲኤንሲንም አዋርድ መጠቀም ትችላላችሁ ማለት ነው። አመሰግናለሁ። ሌላ በዲኤንሲ ተመዝግባችሁ መማር ለምትፈልጉ ልጆች እዚህ ጋር ስልካችን አለ። በስልክ ቁጥራችን ደውሉልን ታገኙናላችሁ። ወይም ደግሞ ኢትዮ ኤዱኬሽን 2021@gmail.com ላይ ብትጽፉልን እዛ ላይ መመዝገብ ትችላላችሁ ማለት ነው። አመሰግናለሁ።